ምዕራፍ 16 መሳፍንት ላይ ሳምሶንን በሰንሰለት አሰሩት ይላል። ወደ ጋዛም ወሰዱት ይላል። አይኖቹንም ምን አሉት? አወጡት። የሥጋ አይኖቹ ግን ከመውጣቱ በፊት የሳምሶን የመንፈሳዊ አይኑን ነው ያወጡት። ከማን ጋር እንደሚውል አያውቅም። በ1100 ሰቅል ብር የተገዛች ሴት ደሊላ የተባለች ሴት 2 ጊዜ ቴምፕት አድርገዋለች፣ ግን እሱ ማየት አልቻለም። ሳምሶን ላይ የኃይል መንፈስ አለ፣ ስፒሪት ኦፍ ማይት አለ፣ የጥበብ መንፈስም አለ። እንቆቅልሽ እሱ የነገራቸውን እንቆቅልሽ ማንም አይፈታም፣ ግን የመገለጥ መንፈስ ነው። በ1100 ሰቅል ብር ገዟት፣ አመጧት። ቴምፕት እንድታረገው 2 ጊዜ እግዚአብሔር እድል ሰጠው፣ 2ቴም አላስተዋለ። ኦልሬዲ ብላይንድ ነው ስፒሪቹዋል። 12ኛ ክፍል ላይ ስማር የጌታ መንፈስ አንድ ነገር አሳየ። በዛ ዘመን አስተማሪያችን አየሁት በራእይ 10ኛ ዲ ክፍል ትልቅ የቆሻሻ ገንዳ ውስጥ በጭንቅላቱ ሲገባ አየሁት። እኔ ፌሎሺፕ ሊደር ነኝ። ቲሸርትም መልእክት አለ ይላንተ። እኔ ድምጽ አልመጣም ከጀርባ ከኋላው ያየሁትን ያየሁት የሰራዊ ጌታ እግዚአብሔር እንዲያሳየኝ 10ኛ ዲ ክፍል ቆሻሻ ገንዳ ውስጥ በጭንቅላት ገብተህ አየው ስለወደደ 10ኛ ዲ ክፍል ውስጥ ካለሽ ተማሪ ጋር ሊወጣ ያልቻለው የዝሙት ልምምድ ለካ መንፈስ ዓለም ላይ ቆሻሻ ነው። ዛሬ በኢየሱስ ስም አይናችሁ ይከፈት። ታምኑኛላችሁ? እዛ ትምህርት ቤት ጨርሼ ወደ ካምፓስ እስከምገባ ድረስ አንድ ቀን ፌሎሺፕ ቀርቶ ያውቃል። ማቴዎስ ወንጌል ምዕራፍ 2 ቁጥር 16 ጀምሮ ሄሮድስ ጠቢባኑ እንዳታለሉት በተረዳ ጊዜ በጣም ተናደደ። ከጠቢባኑ በተነገረው መሰረት እድሜያቸው 2 ዓመትና ከዚያ በታች የሆኑትን የቤተልሔምንና የአካባቢውን መንደሮች ወንድ ልጆች ሁሉ ልኮ አስገደለ። በዛም በነቢዩ በኤርምያስ ተብሎ የተነገረው ተፈጸመ። የለቅሶና የታላቅ ዋይታ ድምጽ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ ድምጽ መጽናናትም አልቻለችም፣ ልጆቿ ሁሉ አልቀዋልና የሚለው የኤርምያስ ትንቢት ተፈጸመ። ክብር ለኢየሱስ ይሁን። በጣም ሲሪየስ ነገር ነው የምንነጋገረው። ክብር ለኢየሱስ ይሁን። አሜን አሜን። ባለፈው ሳምንት የመገለጥ መንፈስ የሌላቸው ፓስተሮች የታሪክ ተወቃሽ ናቸው ብያለሁ። ለምን ብያልኳችሁ? እነዛ ካህናትና ፈሪሳውያን ሄሮድስ መጥቶ ስለ መሲሁ በጠየቃቸው ጊዜ ሕፃኑ የት ነው የሚወለደው ሲላቸው በቤተልሔም ይሁዳ ብለው ነገሩት። የነገሩት ሕፃኑን ለሚገድል ሰው ነው። ሰይፍን የሰጡት ለምንድነው? ለገዳዩ ያን መረጃ የሰጡት ብለን ስንል ሰዎቹ ዕውቀት እንጂ የመገለጥ መንፈስ ስለሌላቸው። ስለዚህ በነቢዩ በኤርምያስ የተተነበየው ትንቢት ድምጽ በራማ ተሰማ፣ ራሔል ስለ ልጆቿ መጽናናትን አልወደደችም ሞተውባታልና የሚለው ትንቢት ይፈጸም ዘንድ ትልቁን ትንቢት ያስፈጸሙት እነማን ነበሩ? ካህናት ነበሩ። ስለዚህ በእኛ ዘመን አጠራር ደግሞ የመገለጥ መንፈስ የሌላቸው ፓስተሮች፣ አይናቸው የማይሰራ ፓስተሮች የትውልድ ተወቃሽ ናቸው። ለምን? አንዳንድ የሚታቀፍ ሰውን ስለሚገሉ። የ2 ዓመት ሕፃን አይገደልም፣ ይታቀፋል። የመገለጥ መንፈስ ግን ከሌለ የ2 ዓመት ሕፃን ሁሉ ትገላል። ሰው የመገለጥ መንፈስ ከሌለው ጨካኝ ነው የሚሆነው። የመገለጥ መንፈስ ያለው ሰው ሕፃንን ሲያይ ዳይፐር ነው የሚታየው፣ ቴክ ኬር ማድረግ ነው የሚታየው። ክብር ለኢየሱስ ይሁን። አሜን አሜን። ታውቃላችሁ አይደለ? አንዱ በአዲስ ኪዳን አገልጋዮች የተጠሩት ስቲዋርድ እንዲሆኑ ነው። ስቲዋርድ ማለት ቴክ ኬር የሚያደርጉ መጋቢ እንዲሆኑ ነው። ተንከባካቢ እንዲሆኑ ነው። መንጋውን የሚጠብቁ እንዲሆኑ ነው። ክብር ለኢየሱስ ይሁን። ስለዚህ ባለፈው ሳምንት ላይ አንድ መንፈሳዊ ሰው የመገለጥ መንፈስ ከሌለው የታሪክ ተወቃሽ ነው። ዛሬም ሊድኑ የሚገባቸውን ሰዎች ያጠፋል። ስለዚህ የመገለጥ መንፈስ በቤተ ክርስቲያን በጣም አስፈላጊ ነገር ነው። በብዙ ሺህ የሚቆጠሩ ወንድ ሕፃናት በቤተልሔም ያለቁት የመገለጥ መንፈስ የሌላቸው ሰዎች በሰጡት መረጃ ምክንያት። ዛሬ ደግሞ የምናገርበት ርዕስ እንደዚህ ነው የሚለው። ከዚሁ የመገለጥ መንፈስ ሳንወጣ የመገለጥ መንፈስ ከሌለ ወይም ደግሞ አይን ማየት ካልቻለ ወይም ደግሞ እውርነት ካለ ታላቅ ዋጋ ያስከፍላል። ክብር ለጌታ ይሁን። አሜን አሜን። ጳውሎስ ብዙ ጊዜ ለአብያተ ክርስቲያናቱ የሚነግራቸው ለኤፌሶንም የሚነግራቸው የመገለጥ መንፈስ እንዲሰጣችሁ ለምናለው ነው። ቆላስያስ ላይም እንደዛ ነው። አይኖቻችሁ እንዲበሩ በጌታ በኢየሱስ ስም። አይኖቻችን ብቻ ሳይሆን ገና አፍንጫችን ሁሉ መንፈሳዊ እኮ አፍንጫ
የሚታየው ከማይታየው እንደሆነ በእምነት እናስተውላለን ይላል። ክብር ለጌታ ይሁን። አሜን አሜን። ሞር ስፒሪቹዋል እየሆንን እንሄዳለን። ይኸውላችሁ ቤተክርስቲያን እያደገች ስትሄድ ሞር ተቋማዊ ሳይሆን የምትሆነው ሞር መንፈሳዊ ነው። ሐናንያና ሰጲራ ሎካል ቸርች ውስጥ ነው ሄደው የገቡት። ነገር ግን የተለመደው አይነት ነገር አልገጠማቸውም። ፊት ለፊት ላይ ቆሞ እያገለገለ የነበረው ሰው ሊሆነ ማንትል ላዩ ላይ ያረፈ ነው። ክብር ለኢየሱስ ይሁን። ኤንሸንት ማንትል ላዩ ላይ የተቀመጠ ነው። ብዙ ጊዜ ኢየሱስ ክርስቶስ ትልልቅ ተአምራቶችን ሲያደርግ ብቻ ይዞት የሚሄድ ሰው አለ። ሌሎች ሐዋርያት ያላዩትን ብቻውን ግን ከሁለት ጓደኞቹ ጋር ያየ የነበረ ጴጥሮስ የተባለ ትልቅ አፖስትል ነበረ። እሱን ማለፍ አልተቻለም። አየው። በኢየሱስ ስም 2018 ማየት ይሁንላችሁ። ሃሌሉያ። ትልቅ ዋጋ ያስከፍላል አለማየት። ባለማየታቸው ምክንያት ብዙ ወንድ ሕፃናት በቤተልሔም በይሁዳ አልቀዋል። በምን ምክንያት? ባለማየታቸው። ማየት ሲጀምር ፕሮቴክሽን በህይወት ይሆናል። ማየት ሲጀምር ጥበቃ ይሆናል። ብዙ ጤነኛ እግር ያላቸው ግን ማየት የተሳናቸው ሰዎች አሉ። ምርኩዝ ወይም ረዳት ይዘው ነው የሚሄዱት። አይን ወሳኝ ነው። በኢየሱስ ስም እግዚአብሔር እንደዚህ ከስጋ አይናችሁ 7 እጥፍ አይናችሁን ይክፈተው። ከቅዱሱ ቅባት ተቀብላችኋልና ሁሉን ታውቃላችሁ ተብሎ እንደተጻፈ በኢየሱስ ስም ወደዛ ሌቭል መግባት ይሆንላችሁ። ሃሌሉያ። ፊሊስጤማውያንም ምዕራፍ 16 መሳፍንት ላይ ሳምሶንን በሰንሰለት አሰሩት ይላል። ወደ ጋዛም ወሰዱት ይላል። አይኖቹንም ምን አሉት? አወጡት። የስጋ አይኖቹ ግን ከመውጣቱ በፊት የሳምሶን የመንፈሳዊ አይኑን ያወጡት። ከማን ጋር እንደሚውል አያውቅም ነበር። በ1100 ሰቅል ብር የተገዛች ሴት ደሊላ የተባለች ሴት 2 ጊዜ ቴምፕት አድርገዋለች፣ ግን እሱ ማየት አልቻለም። ሳምሶን ላይ የኃይል መንፈስ አለ፣ ስፒሪት ኦፍ ማይት አለ፣ የጥበብ መንፈስም አለ። እንቆቅልሽ እሱ የነገራቸውን እንቆቅልሽ ማንም አይፈታም፣ ግን የመገለጥ መንፈስ የለም። በ1100 ሰቅል ብር ገዟት፣ አመጧት። ቴምፕት እንድታረገው 2 ጊዜ እግዚአብሔር እድል ሰጠው። 2ቴም አላስተዋል። ኦልሬዲ ብላይንድ ነው ስፒሪቹዋል። አንዳንድ ጊዜ መንፈሳዊ እውርነት የስጋ እውርነትን ሊያስከትል ይችላል። 12ኛ ክፍል ላይ ስማር የጌታ መንፈስ አንድ ነገር አሳየኝ። በዛ ዘመን እንግዲህ እኔ ራሱ ይገርመኛል የጌታ ስራ። ክብር ለጌታ ይሁን። አስተማሪያችን አየሁት በራእይ 10ኛ ዲ ክፍል ትልቅ የቆሻሻ ገንዳ ውስጥ በጭንቅላቱ ሲገባ አየሁት። እኔ ፌሎሺፕ ሊደር ነኝ። ቲቸር መልእክት አለ ይላንታ። እኔ ድምጽ አልመጣም ከጀርባ ከኋላው ያየሁትን ያየሁት። የሰራዊት ጌታ እግዚአብሔር እንዲያሳየኝ 10ኛ ዲ ክፍል ቆሻሻ ገንዳ ውስጥ በጭንቅላት ገብተህ አየው ስለ ወደቅ 10ኛ ዲ ክፍል ውስጥ ካለሽ ተማሪ ጋር ሊወጣ ያልቻለው የዝሙት ልምምድ ነበር። ለካ መንፈስ ዓለም ላይ ቆሻሻ ነው። ዛሬ በኢየሱስ ስም አይናችሁ ይከፈት። ታምኑኛላችሁ? እዛ ትምህርት ቤት ጨርሼ ወደ ካምፓስ እስከሚገባ ድረስ አንድ ቀን ፌሎሺፕ ቀርቶ ያውቅ። ወንበር ነው የሚወለውለው። እግዚአብሔር በዛ መገለጥ ከውስጡ አልነቀል ያለውን ዝሙት ነቀለው። በመንፈስ ስታይ ብዙ ኖርማል የሚመስሉ ነገሮች ኖርማል አይደሉም። ምናልባት በመንፈስ የታሰረው እጁ ነው በናስ ብረት የታሰረው የሳምሶን። ከዛ በኋላ ፈርስት ዴቪል የሚያደርገው ስፒሪቹዋሊ ነው አታክ የሚያደርገው። ስፒሪቹዋሊ አታክ አረገ በኋላ ነው ፊዚካሊ ወደ አንተ በሽታን የሚልከው፣ ኪሳራን የሚልከው፣ ኃጢአትን የሚልከው፣ የተለያየ ነገርን ፋብሪኬት እያደረገ የሚልከው። መጀመሪያ ግን ስፒሪቹዋሊ ነው አታክ። ስለዚህ ስፒሪቹዋሊ ምን ልታረግ ይገባል? ልታይ ይገባል። ካላየ ምን ስላለ ታላቅ ዋጋ መክፈል። አሁን መጽሐፍ ቅዱስ ላይ ተጽፏል ኃጢአት እንዲህ በመንፈስ ግን ስታይ ይገባል። የቃሉ ሲሪየስነት በመንፈስ ሲበራል ይገባል። ትንንሽ እቃቃ ከዲያብሎስ ጋር መጫወት። ዲያብሎስ ቀልዶ ያውቅ። አሁን ትልቁ ችግር ምን መሰላችሁ? ሰይጣን ወይም ጠላታችንን እንደ ጠላት ነው የምናየው። ማለት በዙሪያችን ሲዞር እንደ ጠላት ነው የምናስበው። አይደለም፣ እንደዛ አይደለም የሚዞረው። የኔ ውድ ዛሬ አትነግረኝም ነበር የሚለው ጠላት በዙሪያ ጎናቸው ያለው ሰው ነገሩት። ጠላት በዙሪያ በሉት፣ የሚዞረው በሉት፣ እንደ ጠላት አክት እያደረገ አይደለም በሉት። በለዘበ ቃል ነው ነፍሱን ያዛለችው። አምጣ ንገረኝ እንደዚህ እያለች አይደለም፣ በለዘበ ቃል። እባብ ባለፈው ምን አልኳችሁ? ቆዳው ለስላሳ ግን